ብፁዕ አቡነ ሽኖዳ ሲያስተምሩ እንዲህ ይላሉ። ሰይጣን ከውጭ ሆኖ የሚጮህ ደካማ ጠላት ነው። አንተ ከውስጥ ሆነህ የልብህን በር ካልከፈትክለት በቀር ሰይጣን በግድ ሰብሮ የመግባት አቅም የለውም። ታዲያ በሩን የሚከፍትለት ማን ነው? አባታችን ሲመልሱ ትልቁ ጠላታችሁ ውጭ ያለው አጋንንት ሳይሆን በውስጣችሁ ያለው እኔነት ወይም ትዕቢት ነው ይሉናል። አብዛኛውን ጊዜ በቤተሰብ ውስጥ፣ በሥራ ቦታ ወይም ከጓደኛ ጋር ስንጣላ መነሻው ምንድን ነው? እኔ አልተከበርኩም፣ እኔን እንዴት እንዲህ ይለኛል፣ የእኔ ሐሳብ ለምን አልተሰማም የሚለው ክፉ የእኔነት መንፈስ ነው። ይህ እኔነት ሰይጣን ወደ ልባችን ገብቶ ቤታችንን እንዲያፈርስ የምንከፍትለት ትልቅ በር ነው። አቡነ ሽኖዳ አክለውም አንድ ሰው ራሱን ሲያጸድቅ የራሱን ስህተት ማየት ሲሳነውና ሁልጊዜ ሌሎችን መኮነን ሲጀምር ያ ሰው ያለ ሰይጣን ፈተና ራሱ ለራሱ ሰይጣን ሆኖበታል በማለት እጅግ ጠንከር ያለ ማስጠንቀቂያ ይሰጡናል። እኛ ራሳችንን እስካላሸነፍን ድረስ ዓለምን ማሸነፍ አንችልም። ታዲያ መንፈሳዊውን ውጊያ እንዴት እናሸንፍ? ሰይጣንስ ምንድን ነው የሚፈራው? ብዙዎቻችን ሰይጣንን በጾምና በጸሎት ብቻ የምናሸንፈው ይመስለናል። ነገር ግን ብፁዕ አቡነ ሽኖዳ ከበረሃ አባቶች ታሪክ በመነሳት አንድ አስገራሚ ምስጢር ይነግሩናል። አንድ ቀን ሰይጣን ታላቁን አባት ቅዱስ መቃርዮስን ተገለጠለትና እንዲህ አለው፣ መቃርዮስ ሆይ በአንተና በእኔ መካከል ምን ልዩነት አለ? አንተ ትጾማለህ፣ እኔ ግን መቼም በልቼ አላውቅም፣ ሁልጊዜ ጾማለሁ። አንተ ትጋደላለህ፣ አትተኛም፣ እኔም ፈጽሞ አንቀላፍቼ አላውቅም፣ መቼም አልተኛም። ነገር ግን አንተ አንድ እኔ የሌለኝ ነገር አለ፣ በዚያ ታሸንፈኛለህ አለው። ቅዱስ መቃርዮስም ምንድነው እሱ ብሎ ቢጠይቀው ሰይጣንም ትሕትናህ ናት ብሎ ሸሸ። አያችሁ ወንድም እህቶቼ፣ አቡነ ሽኖዳ ይህንን ሲያብራሩ ሰይጣን የማይበላ ትልቅ ጿሚ ነው፣ የማይተኛ ትልቅ ትጉህ ነው። ነገር ግን ሰይጣን አንድ ነገር ማድረግ አይችልም፣ ፈጽሞ ራሱን ዝቅ ማድረግ፣ ትሕትናን ገንዘብ ማድረግ አይችልም። ሰይጣን ከሰማይ የወደቀው እኔ ከፍ እላለሁ ብሎ በትዕቢቱ ነው። ጌታችን ኢየሱስ ክርስቶስ ደግሞ ዓለምን ያዳነው ራሱን ባዶ አድርጎ የባሪያን መልክ ይዞ በትሕትናው ነው። ስለዚህ ሰይጣን ትሕትናን ሲያይ እንደ እሳት ያቃጥለዋል፣ ይሸሻል። ጸሎታችሁ፣ ጾማችሁና ምጽዋታችሁ ዋጋ የሚኖረው በትሕትና ሲታጀብ ብቻ ነው። እንግዲህ ትሕትና የክርስቲያን ትልቁ መከላከያ ከሆነ በዕለት ተዕለት ሕይወታችን እንዴት ነው ይህንን ጸጋ ገንዘብ የምናደርገው? ብፁዕ አቡነ ሽኖዳ 3 ወርቃማ ምክሮችን ይሰጡናል። አንደኛ፣ ውዳሴንና ክብርን መሸሽ። ሰዎች ሲያመሰግኑህ አትብረር፣ ሰዎች ሲነቅፉህም አትሰበር። የሰዎች ምስጋና አንተን ከእግዚአብሔር ፊት ጻድቅ አያደርግህም። የሰዎች ነቀፋም እግዚአብሔር ከወደደህ ከቶ ሊያሳንስህ አይችልም። ሁለተኛ፣ ራስን መኮነን፣ መውቀስ። ችግር ሲፈጠር እሱ ነው ያጠፋው፣ እሷ ናት የጀመረችው ማለትን አቁመን ጌታ ሆይ እኔ በደለኛ ነኝ፣ በእኔ ኃጢአት ምክንያት ነው ይህ ሁሉ የሆነው ማለት ስንጀምር የሰላም አምላክ በመካከላችን ይቆማል። ራሱን የሚወቅስን ሰው ሰይጣን ሊወቅሰው አይችልም። ሦስተኛ፣ በዝምታ ማለፍ። ስድብ ሲመጣብህ ራስህን ለመከላከል አትጣደፍ። ክርስቶስ በጲላጦስ አደባባይ ሲሰደብ ዝም እንዳለ አንተም ስለ ክርስቶስ ብለህ ዝምታን ምረጥ። አቡነ ሽኖዳ ከአፍህ ከሚወጣው ቃል ይልቅ ሳትናገረው የዋጥከው ቃል ዝምታህ በእግዚአብሔር ዘንድ ታላቅ ጩኸት አለው ይሉናል። የተወደዳችሁ ወንድም እህቶቼ፣ የዛሬው ትምህርት ሁላችንንም ወደ ውስጣችን እንድንመለከት የሚያደርግ ነው። እግዚአብሔር አምላክ የኔነትን መንፈስ ከውስጣችን ነቅሎ የክርስቶስን ትሕትና በልባችን እንዲተክልልን ቅዱስ ፍቃዱ ይሁን። አባቶቻችን በበረሃ ተጋድለው ያሸነፉበትን የትሕትና ጸጋ ለእኛም ያድለን።
የእግዚአብሔር ሰላም፣ የእመቤታችን ፍቅር፣ የቅዱሳን በረከት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።